ሺፍትን ይዘን እንዲህ በመናሳድገው ታይም እንደምትመለከቱት ፎቶአችን በዚህ መልክ ኳሊቲ ወረደ ማለት ነው። ኦሪጂናሊ የነበረው ፎቶአችን ይሄንን ነበር የሚመስለው። ሁለተኛ ላይ ግን አሳንሰን ስንመልሰው ፎቶአችን ወደዚህ ኳሊቲውን ዲግሬድ አደረገ። ሰላም እንዴት ናችሁ የኬአር ቤተሰቦች? አሸናፊ ነኝ ከኬአር ትሬኒንግ ኢንስቲትዩሽን። ባለፈው በሰራነው ቪዲዮ ላይ ሮባ የተባለ ፎሎወራችን ለምንድን ነው ስማርት ኦብጀክት የምናደርገው ሌየሮቻችንን የሚል ጥያቄ ስላቀረበልኝ ዛሬ ስማርት ኦብጀክት ለምን እንደምናደርግ ነው የማሳያችሁ። በጣም በዋናነት ለሁለት ነገሮች እናደርጋለን። አንዱ ምንድነው ስማርት ኦብጀክት ካላደረግነው አንድን ፋይል በተለያየ ምክንያት ፋይል ሳይዙን አሳንሰን በምናሳድግበት ሰዓት ፒክስሌት ያደርጋል። ምክንያቱም ልክ ስናሳንሰው ፒክሴሎቹን ድሮፕ ስለሚያደርግ አሳንሰን መልሰን ላርጅ ስናደርገው እነኛን ድሮፕ ያደረጋቸውን ፋይሎች ይዞ ስለማይመለስ ፎቶ ብለር ይሆናል ማለት ነው። ሁለተኛው ደግሞ አድጀስትመንት ሌየር፣ አብሶ ደግሞ ሌጋሲ አድጀስትመንት ሌየርን እዚህ ኢሜጅ አድጀስትመንት ብለን የምንጠቀም ከሆነ እዚህ በአድጀስትመንት ሌየር የማንጠቀም ከሆነና ኢሜጅ አድጀስትመንት ብለን ቀጥታ ሌጋሲ አድጀስትመንት የምንጠቀም ከሆነ ነን ዲስትራክቲቭ በሆነ መንገድ የዚህን የአድጀስትመንት አገልግሎት ለማግኘት ወደ ስማርት ኦብጀክት ኮንቨርት ማድረግ ይጠበቅብናል ማለት ነው። ምን ማለት እንደሆነ እስቲ በምሳሌ እንይ። ለምሳሌ ይህን ፎቶ እንደምትመለከቱት እስቲ እናሳንሰው። ይህንን ፎቶ እንደምትመለከቱት ሌየራችንን ሴሌክት አድርገናል። ፎቶውን አሳነስነው በዚህ መልክ ትንሽ አደረግነው። ከዛ አክሴፕት እናድርግ። ኦኬ እንግዲህ ሰው ካልሞተ ሐሳብ ይቀይራል። አሁን ደግሞ ሐሳባችንን ቀየርንና መልሰን ደግሞ ላርጅ ልናደርገው ነው። ሺፍትን ይዘን እንዲህ በመናሳድገው ታይም እንደምትመለከቱት ፎቶአችን በዚህ መልክ ኳሊቲ ወረደ ማለት ነው። ኦሪጂናሊ የነበረው ፎቶአችን ይሄንን ነበር የሚመስለው። ሁለተኛ ላይ ግን አሳንሰን ስንመልሰው ፎቶአችን ወደዚህ ኳሊቲውን ዲግሬድ አደረገ። ምክንያቱም በምናሳንሰው ሰዓት ፒክሴሎች ድሮፕ ስላደረገ መልሶ ወደ ላይ ስንስበው እነኛም ፒክሴሎች ስለሚያጣ በዚህ መልክ ብለር ይሆናል። እስቲ በስማርት ኦብጀክት ደግሞ እንሞክረው ይህንን ለማረጋገጥ። ራይት ክሊክ አድርገን ግን ኮንቨርት ቱ ስማርት ኦብጀክት አድርገን አሳንሰን እንኳን ብንመልሰው ስማርት ኦብጀክት በባህሪው ምንድነው የሚያደርገው? ኦሪጂናል የሆነውን ፋይል ራሱ ፕሪዘርቭ ስለሚያደርግ አሳንሰንም ስንመልሰው የሚያነበው ካነሰው ፋይል ሳይሆን ኦሪጂናሊ እሱ ፕሪዘርቭ ካደረገው ፋይል ስለሆነ ኳሊቲው አይወርድም። ለምሳሌ እስቲ እናሳንሰው። ይሄንን አሁን በቅድሙ መሰረት ኮንቨርት ቱ ስማርት ኦብጀክት አደረግነው። ከዛ ፋይላችንን እንደ ቅድሙ እስቲ እናሳንሰው። አሳነስነው። ተመሳሳይ ኢፌክት ተጠቅመን ምን አይነት ጥቅም እንዳለው ኦልሞስት በዚህ መልክ ካሳነስነው በኋላ አሁን ደግሞ ሐሳብ ቀየርንና እናሳድገው። እንደምትመለከቱት ኦሪጂናል ፋይሉን ነው ይዞ የሚመለሰው። ከፍ ስናደርገው ኦሪጂናል ቅድም የነበረውን አይነት ፋይል ኳሊቲ ይዞ ነው የሚመለሰው ማለት ነው። ስለዚህ ነው ስማርት ኦብጀክት የምናደርገው። ሁለተኛው አድቫንቴጅ ግን ምንድነው? ወደ ስማርት ኦብጀክት ኮንቨርት ካደረግነው እንደዚህ ለምሳሌ ፊልተር ብለን አንድ ኢፌክት ብናስገባበት ፊልተር ብለን ካሜራ ሮ ላይ እንሂድና ይሄንን ፎቶ ሌት ዋርም አይነት ፎቶ ነው፣ ትንሽ ኩል እናርገው። እንደዚህ እንደምታዩት ወደ ኮልድ አደረግነው። ከዛ ኦኬ ብለን ከወጣን በኋላ ሌላ ኤዲቲንጎች ከሰራን በኋላ ሐሳባችንን ብንቀየር ኦኬ ካሜራ ሮ ላይ የሰራነው ነገር ትክክል አይደለም ብለን ብናስብ ይሄው እዚህ ጋር ስማርት ኦብጀክት አድ ያደረግነው ስማርት ፊልተራችን እዚህ ጋር ለብቻ ሌየር ሆኖ ነው የሚቀመጠው። ሌየሩ ላይ አፕላይ አያደርገውም። ስለዚህ ይሄንን ኦፍ ማድረግ ብቻ ነው የሚጠበቅብን። ስማርት ኦብጀክት ከሆነ ሌላ ግን ያለው ኔጌቲቭ ኢምፓክት ምንድነው? ብሩሽ ለምሳሌ ብንጠቀም ብሩሽ አፕላይ ማድረግ አንችልም። ምክንያቱም ስማርት ኦብጀክት ብሩሽ ስማርት ኦብጀክት ላይ ስለማይሰራ ብሩሽ የምንጠቀም ከሆነ ብዙ ጊዜ ከስማርት ኦብጀክት መውጣት አለብን። እሱን ለማድረግ ደግሞ ምንድነው የምናደርገው? እዚህ ራይት ክሊክ አድርገን ረስተራይዝ ሌየር ማለት መቻል አለብን ከስማርት ኦብጀክት ለመውጣት። ኦኬ ከስማርት ኦብጀክት ወጥተናል። እስቲ አሁን የቀድሙን ፊልተር አፕላይ እናድርግ። ፊልተር ካሜራ ሮ ብለን እንደምትመለከቱት ኮልድ አደረግነው ዋርም የነበረውን ፒክቸር ኦኬ ብለን ወጣን። ኦኬ ሐሳብ ቀየርን። አሁን ብዙ ስቴፕ ሄደናል። ኮንትሮል ዜድ እያልን ባክ እንዳናደርግ ብዙ ስቴፕ ስለሄድን ሐሳብ ብንቀይር እንኳን ልንመልሰው የምንችለው ነገር አይደለም። ኦልሞስት ሌየሩ ላይ አፕላይ ስላደረገው ማለት ነው። ሶ እንደዚህ አይነት ኤዲቲንጎችን ዲስትራክቲቭ ከሆኑ ኤዲቲንጎች ራሳችንን ፕሮቴክት ለማድረግ ኤዲት ስናደርግ ብዙ ጊዜ ሌየሮቻችንን ወደ ስማርት ኦብጀክት ኮንቨርት ብናደርጋቸው በቀላሉ ያስገባነውን ኢፌክት
መልሰን ካንስል ማድረግ ስለምንችል ነው ማለት ነው። አይ ቲንክ ሮባ መልሱን ያገኘህ ይመስለኛል። እንደዚህ አይነት ጥያቄ ያላችሁ ሰዎች ጥያቄያችሁን ኮመንት ላይ አስቀምጡልን። ከእናንተ ጥያቄ ላይ ተነስተን ቪዲዮዎችን ሜክ እያደረግን ጥያቄ ለሚሆኑባችሁ ነገሮች እንደዚህ አይነት ገንቢ ቪዲዮዎችን እንደምንሰራ ተስፋ አደርጋለሁ። አሁንም ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳይረሳ። ወዳችኋለሁ። ባባይ